የኤልያስ እርገት። ከዚህም በኋላ እግዚአብሔር ኤልያስን በአውሎ ነፋስ ወደ ሰማይ በሚያወጣው ጊዜ ኤልያስና ኤልሳዕ ከጌልጌላ ተነስተው ሄዱ። ኤልያስም ኤልሳዕን እግዚአብሔር ወደ ቤቴል ልኮኛልና በዚህ ቆይ አለው። ኤልሳዕም ሕያው እግዚአብሔርን ሕያው ነፍስህንም አልለይህም አለው። ወደ ቤቴልም ደረሱ። በቤቴልም የነበሩ የነቢያት ልጆች ወደ ኤልሳዕ መጥተው እግዚአብሔር ጌታህን ካንተ ለይቶ ዛሬ እንደሚወስደው አውቀሃልን? አሉት። እርሱም አዎ አውቄአለሁ፣ ዝም በሉ አላቸው። ኤልያስም ኤልሳዕን እግዚአብሔር ወደ ኢያሪኮም ልኮኛል፣ በዚህ ቆይ አለው። ኤልሳዕም ሕያው እግዚአብሔርን ሕያው ነፍስህንም አልለይህም አለው። ወደ ኢያሪኮም ደረሱ። በኢያሪኮም የነበሩ የነቢያት ልጆች ወደ ኤልሳዕ ቀርበው እግዚአብሔር ጌታህን ከራስህ ላይ ዛሬ እንዲወስደው አውቀሃልን? አሉት። እርሱም አዎን አውቄአለሁ፣ ዝም በሉ አላቸው። ኤልያስም ኤልሳዕን እግዚአብሔር ወደ ዮርዳኖስ ልኮኛልና እባክህ በዚህ ቆይ አለው። ኤልሳዕም ሕያው እግዚአብሔርን ሕያው ነፍስህንም አልለይህም አለው። ሁለቱም ሄዱ። ከነቢያትም ልጆች 50 ሰዎች ሄዱ። በፊታቸውንም ርቀው ቆሙ። እነዚህም ሁለቱ በዮርዳኖስ ዳር ቆመው ነበር። ኤልያስም መጠምጠሚያውን ወስዶ ጠቀለለው። የዮርዳኖስም ውሃ መታበት። ውሃውም ወዲህና ወዲያ ተከፈለ። ሁለቱም በደረቅ ተሻገሩ። ወጥተውም በምድረ በዳ ቆሙ። ከተሻገሩም በኋላ ኤልያስ ኤልሳዕን ካንተ ሳልወሰድ አደርግልህ ዘንድ የምትሻውን ለምን አለው። ኤልሳዕም መንፈስህ በእኔ ላይ 2 እጥፍ ይሆን ዘንድ ለምንሃለሁ አለ። ኤልያስም አስቸጋሪ ነገር ለምነሃል፣ ነገር ግን ካንተ ዘንድ በተወሰድሁ ጊዜ ብታየኝ ይሆንልሃል፣ አለዚያ ግን አይሆንልህም አለው። ሁለቱም እየተነጋገሩ ሲሄዱ እነሆ የእሳት ሰረገላ የእሳት ፈረሶች በሁለቱ መካከል ገብተው ከፈሏቸው። ኤልያስም በአውሎ ነፋስ ንጹጽውታ ወደ ሰማይ ወጣ። ኤልሳዕም አይቶ አባቴ አባቴ ሆይ የእስራኤል ኃይላቸውና ጽናቸው ብሎ ጮኸ። ከዚያም ወዲያ ዳግመኛ አላየው። ልብሱንም ይዞ ከ2 ቀደደው። ኤልያስም መጠምጠሚያውን ለኤልሳዕ ጣለለት። በኤልሳዕም ራስ ላይ አረፈ። ኤልሳዕም ተመልሶ በዮርዳኖስ ዳር ቆመ። በራሱ ላይ ያረፈችውን የኤልያስን መጠምጠሚያ ወስዶ ውሃውን መታባት። ውሃው ግን አልተከፈለ። እርሱም የኤልያስ አምላክ እግዚአብሔር ወዴት ነው? እንዴትስ ነው? አለ። ከዚህም በኋላ ውሃውን በመታ ጊዜ ወዲህና ወዲያ ተከፈለ። ኤልሳዕም ተሻገረ። በኢያሪኮም የነበሩ የነቢያት ልጆች ኤልሳዕ ወደ እነርሱ ሲመጣ ባዩት ጊዜ የኤልያስ መንፈስ በኤልሳዕ ላይ አርፏል አሉ። ሊገናኙትም መጥተው በፊቱ በምድር ላይ ሰገዱለት። እነርሱም እነሆ ከአገልጋዮችህ ጋር 50 ኃያላን ሰዎች አሉ፣ የእግዚአብሔር መንፈስ ወደ ዮርዳኖስ ወይም ወደ አንድ ተራራ
ወይም ወደ አንድ ኮረብታ ጥሎት እንደሆነ ሂደውም ጌታህን ይፈልጉት አሉት። ኤልሳዕም አትላኩ አላቸው። እስኪያፈራቸውም ድረስ ግድ ባሉት ጊዜ ላኩ አለ። 50 ሰዎች ላኩ። 3 ቀንም ፈልገው አላገኙትም። በኢያሪኮም ተቀምጦ ሳለ ወደ እርሱ ተመለሱ። እርሱም አትላኩ አትሂዱም አላልኋችሁምን አላቸው። ኤልሳዕ ያደረጋቸው ተአምር። የከተማይቱም ሰዎች ኤልሳዕን እነሆ ጌታችን እንደምታይ የዚች ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው፣ ሴቶችም ሲጠጡት ይመክናሉ አሉት። እርሱም አዲስ ማሰሮ አምጡልኝ፣ ጨውም ጨምሩበት አለ። ያንም አመጡለት። ውሃው ወዳለበትም ምንጭ ወጥቶ ጨው ጣለበትና እግዚአብሔርም እንዲህ ይላል፣ ይህን ውሃ ፈውሼዋለሁ፣ ከዚህም በኋላ የሚሞትና የሚመክንም አይኖርም አለ። ኤልሳዕም እንደተናገረው ነገር ውሃው ከዚያ ቀን ጀምሮ እስከ ዛሬ ድረስ ተፈውሰዋል። ከዚያም ወደ ቤቴል ወጣ። በመንገድም ሲወጣ ልጆቹ ከከተማይቱ ወጥተው አንተ ራስ በራ ውጣ፣ አንተ ራስ በራ ውጣ ብለው አፌዙበት። ዘወርም ብለው አያቸው፣ በእግዚአብሔርም ስም ረገማቸው። ወዲያውኑ ከድሩ 2 ድቦች ወጥተው ከእርሱ 42 ሰባበሯቸው። ከዚያም ወደ ቀርሜሎስ ተራራ ሄደ። ከዚያም ወደ ሰማርያ ተመለሰ።